ከዚህ በፊት ፕሮፎርም ላይ አግሬሲቭ አፕሮች ተጠቀሙ ባልኩት ቪዲዮ ላይ አብዛኞቻችሁ አልገባችሁም መሰለኝ፣ አልተስማማችሁም ኮምፕሊትሊ። ሶ ምን ማለት እንደሆነ ላስረዳችሁ። አግሬሲቭ አፕሮች ስል ሁላችንም ተመሳሳይ የሆነ አግሬሲቭ አፕሮች የለንም። አሁን እኔ 2% ብጠቀም እናንተም 2% ተጠቀሙ፣ 3% ተጠቀሙ፣ 4% ተጠቀሙ እያልኩኝ አይደለም። ፎር ኤግዛምፕል እኔ በአቬሬጅ በሳምንት 2 ትሬድ የምወስድ ከሆነ እናንተ ደግሞ በአቬሬጅ በሳምንት 10 ትሬድ የምትወስዱ ከሆነ ሁለታችንም 2% መጠቀም አልችልም። እናንተ በጣም ሱፐር አግሬሲቭ ናቸው አይደለ? ስለዚህ አግሬሲቭ ኢን ሚንስ ከራሳችሁ ትሬድ ፍሪኩዌንሲ ጋር የሚሄድ ግን አንድ ቻሌንጅ አካውንት ላይ 2 ወር 3 ወር ፓስ ለማድረግ ብቻ እንዳትቆዩ የሚያደርጋችሁ አግሬሲቭ አፕሮች ማለት ነው። ስለዚህ ሁላችንም ተመሳሳይ የሆነ ፐርሰንቴጅ ሪስክ እናርግ ሳይሆን ዲፍረንት የሆነ ሲስተም ስለሆነ ያለን ሁላችንም እሱን ፊት የሚያደርግ ግን አግሬሲቭ የሆነ ፓስ እንድናረግ ቶሎ የሚረዳን የሆነ ሪስክ ማኔጅመንት ለማለት ነው እንጂ ሁላችንም አንድ አይነት ሪስክ ማኔጅመንት ተጠቅመን 2-3% ተጠቅመን አካውንት ፓስ እናደርግ አላልኩም። ከእናንተ ትሬድ ፍሪኩዌንሲ ጋር የሚሄድ አግሬሲቭ የሆነ ሪስክ ማኔጅመንት ፕላን አውጡ ማለት ነው። እንደ ሁልጊዜውም እኔ የምጠቀማቸውን ፕሮፎርሞች ባዮ ላይ ባለው ሊንክ አስቀምጥላችኋለሁ። እስከ 65% ዲስካውንት ማግኘት ትችላላችሁ ማለት ነው በእነሱ ሊንኮች።